Kalleejjisaa Calamas Niyoo Sutanii Birit Afoon kasa ተጠቀምተን ኦባይ አማርኛ ይትኪ አስተኔው ትምርትሳ ፕሮሰሽታ ኦቶት ፕሮሰሰኔው አማርኛ ከንጂ ተሮንግ እንደጂሰ ገግኛፎ ገግኛው ሶን የኑርች መጽሐፍሲ ገግሲን ገግኛፎን ማከሜቹ መጽሐፋት ኮቤቺ ውጤታማ ኢንካም ውጤቴ ኤምባም የኑርቺ ከሽ ለጂሰ ተበራሱ ጀማለ ለጂሰ ሲያለኒ አሜቶስቲው ወና አተኔው ሆነች ከታቡት አታሪቹ ገን ከሰል በጣም ገለትጭት ተሻንሳ በጣም ተካፈታይቲ ከነጂ ተሮን ግን ሮሸሚኒ ድርት አስታሳቴ አባት ማጥቂ ኤባ አይነታከል ሮሲሶና አይነታከል ዮቤቼ ነው ወና አምባን ማን ነው ባይለቻከዮ ከነጂ ተሮን ወቅቴ ከኦቶታ አስተማሪ ተዶስሳ ሮሲሳ አስተማሮሲሳ ትምርቱን ዲዱ ሮሲሳ አስተማሪ ከይን ኤምቢኬ ማጥቂ ከጠራኛ አይነትን አስታድ ni addini gaguna zagajan ikno beje tokrati asna hasin sami enarikwe ani gal tanaw alama እዚህ ስልጠና ዓላማ አጠቃላይ በወረዳችን ውስጥ ያለው የትምህርት ጥራት ከማሻሻል አንፃር ትልቅ ጠቀሜታ ያለው ስልጠና ነው። የፕሮጀክት ሁማን ካፒታል በወረዳችን ላይ የትምህርቱን በተለይም የውጤት ስብራትን ሊያሻሽልን ከሚችላቸው ተግባራቶች አንዱ በመማር ማስተማር ዙሪያ ላይ የሚሰራ ስለሆነ ከዚህ ስልጠና በኋላ አንደኛ ተማሪዎች በአፍ መፍቻ ቋንቋቸው በአግባቡ ትምህርቱን እንዲያገኙ ያደርጋቸዋል። መምህራንም ደግሞ በቂ እውቀት እንዲያገኙ ያደርጋል። ምክንያቱም ስልጠናው በሀላቢሳ ነው እየተሰጠ ያለው። ሀላቢሳን ደግሞ በወረዳችን ላይ ሙሉ በሙሉ እየተከበርን ያለንበት ሰዓት ላይ ነው። አሁን እስከ 5ኛ ክፍል ደርሰናል። 8ኛ ክፍል እንደ አፍ መፍቻ ቋንቋ እየሰጠን ነው። በዚህ ደግሞ ታች ያለው ልጆች በአግባቡ ትምህርቱን እንዲያገኙ ያደርጋቸዋል። ስለዚህ የስልጠናው ትልቁ ጠቀሜታ አንደኛ የውጤት ስብራትን ወይም አሁን ያለንበትን የትምህርቱን ውድቀት ሊያሻሽልልን የሚችል ነው። ሲቀጥል ደግሞ ልጆቻችን አግባብ የሆነ ትምህርት ያገኛሉ። ታች ያሉት ስፔሻሊ 1ኛ እስከ 4ኛ ክፍል ላሉት ለተማሪዎችም ለመምህራንም ትልቅ ጠቀሜታ ያለው ስልጠና ነው። ሰልጣኞቹ ደግሞ ከስልጠናቸው በኋላ ምን ይጠበቃል? የሚጠበቀው ተግባር ስልጠናው በጥሩ ሁኔታ ነው ሲሰጥ የነበረው። አንደኛ የተግባር ልምምድ እያደረጉ ነበር። የተለያዩ ግሩፕ ዲስከሽን ሰርተዋል። ከስልጠናው በኋላ ደግሞ ታች ወርደው ይህንን የሰለጠኑትን ተግባራት እንዲፈጽሙ የሚያስችላቸው በቂ የሆነ ግንዛቤ አግኝተዋል። ስለዚህ ታች ያለው ተማሪ የተሻለ ነገር ያገኛል። ምክንያቱም ከዚህ ቀደም እኛ እንደ ጥሩ አድቫንቴጅ እየተጠቀምን ያለነው ራሱ ቋንቋውን የሚያውቀውን መምህር ተማሪዎችን እንዲያስተምር እያደረገ ነበር። ይህንን መምህርን ደግሞ በስልጠና አቅሙን ማካበት ትልቅ ታርጌት ስለሆነ የፕሮጀክቱ ትልቁ ዓላማ ማዘር ታንክ ላይ የሚሰራ ስለሆነ ይህንን በማድረጋችን የውጤቱ ስብራት ወይም አሁን ያለንበት የትምህርት ውድቀት ትልቅ ጠቀሜታ ይሰጠናል ወይም ይሻሻላል። ፎርማ ባሪያ ካርዲ ደግሞ ሮሳኖ ቤዞ አውንሳንቺ ሱማ ፎርማ ባሪስ Saudi, Amerika Saudi, asal ini kalian dulu, Russian dan Turki, awasan itu Semua. Kalau dengan bisa bencin dah muncul, tuman, kami urus sampun pulang mohale.